ኢየሱስ ክርስቶስ ጌታ ነው። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል ቃሉ ላይ። ከምን ከኃጢአት ሁሉ ያነጻል። ይሄ ብቻ አይደለም። አንድ ነገር ለእናንተ ልናገር ወደ እናንተ ብቅ ብያለሁ። ኢየሱስ ክርስቶስ በቀራንዮ ላይ ንጹህ ደምን አፍስሶ ዕዳችን ባይከፍል ኖሮ ሞታን ነበር። ምን ይወጠን ነበር? አስቡት። የክርስቶስ ኢየሱስ ደም ዛሬም ነገም ለዘላለም ትኩስ ነው። የኢየሱስ ክርስቶስ የደሙ ምልክት በግንባራችን ባይኖር ኖሮ ጠላት ተናዶ መጥቶ ተቆጥቶ መጥቶ ሰይፍ ይዞ መጥቶ አጥፍቶን ነበር፣ ሞተን ነበር። አንድ ምሳሌ ልነግራችሁና ብዙዎቻችን የምናውቀው ቀለል ያለ ምሳሌ ነው። ብዙዎቻችን መኪና እንነዳለን። መኪና ስንነዳ በመንገድ ላይ ትራፊኮች ይቆሙና መኪናውን ያስቆማሉ። ካስቆሙ በኋላ ምኑን ይጠይቃሉ? ላይሰንስን ይጠይቃሉ። ዲስክ ተቃጥሎ ከሆነ ቼክ ያደርጋሉ። መኪና ዳንነት ወይም መኪና ያልተጎዳ እንደሆነ ቼክ ያደርጋሉ። ከዛ በኋላስ መኪና ብዙ ጉዳት እንዳለ ወይም ብዙ ችግር እንዳለ ዘርዝሮ ይናገራሉ። ሕግ አካል ስለሆነ ምን ለማለት ፈልጌ ነው? እኛ ክርስቲያኖች እያንዳንዳችን ወደ ስራ ስንሄድ በምንሄድበት መንገድ፣ በምንሰራበት ስራ ቦታ፣ በምናገለግልበት አገልግሎት ላይ በመግባት በመውጣት ላይ ከኛ ቀድሞ ጠብቆ ህይወታችን እንዳያጠፋ የጠበቀው ልክ እንደ ላይሰንስ በኢየሱስ ክርስቶስ ወይም የክርስቶስ ኢየሱስ ደም በግንባራችን ስለነበረ ማተባችን ግንባር ላይ ስላለ ነው።